ገለቴን አትሌትነት ከሚያስገኘው የሀብት ማማ ዝቅ አድርጎ ጎዳና እስከ መውጣት ያደረሳት ጉዳይ ምንድነው? እንነግራችኋለን። ነገሩ እንዲህ ነው። አትሌት ገለቴ አጋር እንዲሆናት ከመረጠችው ገብረመድህን ገብረ ማርያም ከተሰኘ ሰው ጋር ለኔም ባል ለልጆቼም አባት ይሆናል ስትል በትዳር ተጣምራ ትኖራለች። ከተከታታይ የውድድር ዓመታት በኋላ ከውድድር በመራቋ ከሰው አይንም የጠፋችው ገለቴ ምናልባት የሞቀ ትዳሯ ጊዜ አልሰጥ ብሏት መቼም የአትሌት ነገር የቢዝነስ ስራ ቢዚ አድርጓት ይሆናል እየተባለች ባለችበት ጊዜ በትናንትናው ዕለት ሚዲያ ላይ ቀርባ ከታሰበው የራቀ ህይወትን እየገፋች መቆየቷንና ጎዳና ለመውጣት መቃረቧን ተናግራለች። ይህም በባለቤቷ ምክንያት እንደሆነ ገልጻ የህግ ያለ ስትል ተማጽናለች። ትናንት ምሽት ገመዳ ሾው ላይ ቀርባ በባለቤቷ ገብረመድህን ምክንያት ለ20 ዓመታት ያፈራችውን ንብረት ማጣቷን በኦሮምኛ ቋንቋ በሰጠችው ቃለ ምልልስ ገልጻለች። አትሌቷ እንደገለጸችው ባለቤቷ መኖሪያ ቤቷን ጨምሮ መንግስት በተለያዩ ጊዜያት ያመጣቻቸውን ድሎች አስመልክቶ በሽልማት መልክ ያበረከተላትን የመሬት ሽልማቶች መካከል ከ11 ውስጥ 10ን ሽጦ ባዶ እጇን እንዳስቀራት ተናግራለች። ይህም ሳይበቃ በላቧ ያፈራችውን ንብረት በመበዝበዝ ለመጓጓዣና ለተለያዩ ስራዎች የምትጠቀምባቸውን ከነበሯት 5 መኪናዎች ውስጥ 4ቱን ባለቤቷ እንደሸጠባት አስረድታለች። የደረሰባት መከዳትና የንብረት እጦት ሳይበቃ ፍትህ እንዲሰጧት የሄደችባቸው ፍርድ ሰጥተው ንብረቷን ሊያስመልሱላት ቀርቶ ለባለቤቷ ሲወግኑ በመመልከቷ ተደራራቢ ችግር ሆኖባት ከፍተኛ ስነልቦና ጉዳት ውስጥ ስለገባች በዚህ ሁሉ ስቃይ ምክንያት በአሁኑ ወቅት ልምምድ አቁማ ላለፉት 12 ወራት በፍርሃት ከቤት ሳትወጣ በር ዘግታ መቀመጧንም ተናግራለች። መቼም ይሄን ታሪኳን የሰማ ምን ጉድ ነው ህግ ባለበት ሀገር ማለቱ አይቀርም። እሷም ስለዚህ ጉዳይ እንዲህ ስትል አስረድታለች። ፍርድ ቤት ሁሉንም ነገር እኔ ላይ እየፈረደ ነው። የኔን ጉዳይ ከመመልከት ይልቅ ለእርሱ ነው የሚያደሉት። የእኔን እውነት እየተመለከቱት አይደለም በማለት የፍትህ ሂደት ላይ ያላትን ቅሬታም ገልጻለች። ከዚህ ሁሉ የከፋውና ህዝብ ፊት እንድትቆም ያደረጋት ነገር ደግሞ በሩጫ ዘመኗ ያፈራችውን ንብረት ያሳጣት ባለቤቷ ይህ ሁሉ ሳይበቃው አሁን ደግሞ ካለችበት ቤት ለማስወጣት ጉዳዩን በፍርድ ቤት እየጨረሰ መሆኑን ገልጻ የደረሰባትን ጉዳት በእንባ አጋርታለች። በመጨረሻም እኔን የሚሰማኝ ጠፍቷል። አሁን የቀረኝ ጠቅላይ ሚኒስትሩ ጋር መግባት ነው። የምኖርበትን ቤት ተነጥቄ ጎዳና ከመውደቄ በፊት ህዝቡ ድምጽ ይሁነኝ። ለሀገር ያበረከትኩት ድል የሚገደው መንግስት ካለ ጩኸቴን ይስማ በማለት አስቸኳይ የህዝብና የመንግስት ድጋፍ ጠይቃለች። ይህንንም አሳዛኝ መረጃ በርካቶች እየተቀባበሉት ድምጽ ሊሆኗት እየተረባረቡ ሲሆን ህግና መንግስት ባለበት ሀገር ያውም ንብረቷ እንዴትና በምን መንገድ እንደተገኘ እየታወቀ እንዴት ይህን ያህል በደል ይደርስባታል? የህግ አካላትስ በምን ምክንያት ፍትህ አጓደሉባት ሲሉ ጥያቄዎችን እያነሱም ያሉ ይገኛሉ። እንደ ሀገር በአንድ ወቅት ሀገሯን ወክላ ድል ያስመዘገበች ሴት እንዲህ ባለ መልኩ መገኘቷ የሚያሳዝን ነው የሚሉም ተሰምተዋል። እኛም አንድ